በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ ምእመናት፣ ይህ የሜላድ ጥንታዊ የብራና ዝግጅት ማዕከል ሚዲያ ነው። በዚህ ሚዲያ ላይ የቅዱሳን አባቶቻችን የቅዱሳት እናቶቻችን ዜናቸው፣ ገድላቸው ይተላለፍበታል። በዚህ ዕለት እንግዲህ እጅግ አስደናቂና ደስ የሚል ቃል ኪዳን የተሰጣቸው አንድ አባት የእሳቸውን ታሪክ እንመለከታለን። ከተሰጣቸው ደስ ከሚያሰኘው ቃል ኪዳናቸው መካከል ምግብ ተመግቦ በልቶ መጽደቅ አይነት ነገር ያለው ታምር ነው። ቃል ኪዳን ነው የተሰጣቸው። እኒህ አባት አባ ቡላ ወይም አባ አቢብ ይባላሉ። ሮማዊ ናቸው። በመጀመሪያ ከመወለዳቸው በፊት በእናት በአባታቸው ደጃፍ ባለው ትልቅ ዛፍ ላይ ቡላ የሚል ጽሑፍ ተጽፎ በዛፉ ላይ ታይቶ ነበረ። እናትና አባታቸው ለብዙ ዘመን ልጅ አጥተው ኖረው ነው የወለዳቸው። ከተወለዱ በኋላ ክርስትና በሚነሱበት ጊዜ በ40 ቀናቸው ክርስትና ያነሳቸው ቄስ እግዚአብሔር መንፈስ ቅዱስ አሳድሮበት በዛፉ ላይ ተጽፎ የነበረውን ስም እሱም ድጋሜ ስሙ ቡላ ይባል ብሎ ሰይሟቸዋል ማለት ነው። ከዚያ በኋላ እንግዲህ እናት አባቶቻቸውም ይህንን ሲያዩ እጅግ በጣም ተደንቀዋል። ቀድሞ በዛፉ ላይ ተጽፎ በመታየቱ ስማቸው፣ ኋላም ደግሞ ቄሱ ከማንም ሳይሰማና ሳያውቅ ይህንን ስም ደግሞ በመሰየሙ ቡላ ማለት የእግዚአብሔር አገልጋይ ማለት ነው። ከዚያ በኋላ አቢብ የሚል ስም ወጥቶላቸዋል። አቢብ ማለት ደግሞ አበብዙሃን የብዙዎች አባት ማለት ነው። እንግዲህ እንደዚህ ሲኖሩ በሰማዕትነት ሞተው ቅዱስ ሚካኤል ነፍሳቸውን ወደ ገነት ወስዶ ከሰማዕታት ጋር ደምሯቸው ነበር። ከሰማዕታት ጋር ተደምረው ሳለ በዚህ ያሉትን ሰማዕታትን ተመልክተው እንደገና መንፈሳዊ ቅናት ተነሳሳባቸውና ድጋሜ ወደ መጀመሪያ ወደ ነበርኩበት ዓለም መልሰኝና ድጋሜ ላገልግልህ ብለው እግዚአብሔርን ለመኑት፣ ከሞቱ በኋላ ማለት ነው። ከዚያ እግዚአብሔር አሁንም ነፍሳቸውን ከስጋቸው ጋር አዋህዶ ድጋሜ ተነስተው እንዲያገለግሉ አድርጓቸው አርብ ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራውን፣ ስቅለቱን፣ ሕማሙን፣ ሞቱን እያሰቡ በመከራ ያሳልፉት ነበር። ዕለተ ዓርብን ከመከራቸው መካከል አንዱ ጦር ተክለው በመሬት ላይ ከዛፍ ላይ ጦሩ ላይ ይወድቁ ነበረ። የክርስቶስን መከራ በማሰብ ማለት ነው። ራሳቸውን በድንጋይ ይደበድቡ ነበር። ከዚህም የተነሳ ብዙ ጊዜ ሞተውም ተነስተዋል። እንግዲህ በመጨረሻ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሲሰጣቸው ብዙ ቃል ኪዳን ከሰጣቸው በኋላ መቼም ሰው ምግቡን አይረሳም። ሁሉን ነገር ቢረሳ የዕለት ምግቡን አይረሳም እና የዕለት ምግቡን በልቶ በሚጨርስበት ካለቀ በኋላ ስብሐት ከተባለ በኋላ ስለ አቡነ አቢብ እያለ የተመገበውን እምርልሃለሁ ብሎ ይህንን አስደናቂ ቃል ኪዳን ሰጥቷቸዋል ማለት ነው። የእኒህ አባት በረከት በሁላችን ላይ ይደርብን፣ ይቆያል።